والله ريال شاكو جيب رومانس سكسي سيارك كاربا دقيقة بلاي الشاي شابل فوتو دربي مدوبي اوتبا إليلي زنبه ከበላኝም እንግዲህ አላህ አለልሽ ትንሽ ዝቅ በል ግማሽ አካል የለች ሁለተኛ ደግሞ አይነካቸውም ነው ጅቡ አይነካቸውም ሁለተኛ ደግሞ ለእንትን ቢል ጅቡ ሮጦ ቢመጣ እሷ የምትበላውን በእጇ በጥፊ ትመታዋለች ድመቷ በጥፊ ስለምትመታው ይዘላልና አፍንጫውን ነው የምትመታው አፍንጫው ደግሞ ጥቅም አለው አንድ ምግብ የት ጋር እንዳለበት የሚለይበት ነው በአፍንጫው ሁለተኛ ደግሞ አይኑ ቢጠፋ ምን ቢል በአፍንጫው የፈለገው አቅጣጫ መሄድ ይችላል አፍንጫው ብዙ ጥቅም አለው ለሱ ከአፍንጫው ስለሚጠቀም ስለዚህ እሷ ደግሞ በእጇ በጥፍሯ አፍንጫው ላይ ስለምትመታው ጮሆ ይዘላል ይፈራታል በአፍንጫው መጣችበት በአፍንጫውስ በዋናው ነገሩ መጣችበት ተባብረው ነው የሚኖሩት በለ እና ድመቶቹም የጫካ ናቸው ባለቤት የላቸው አይ አሁን እዛ ጋር ቪዲዮ ስቀረጽ እዛ ሳበላቸው የማይሆን ቦታ ረጋጡኝና እሱማ እንደ ማለት ያው ጅብ ይዘይራል የሐረር ጅብ ሰው ይዘይራልና ምን ላይ የሚዘይረው ደግሞ የማይሆን ቦታ ላይ እሱ እዛ ቦታ ላይ በቃ ነካ ማለት ፓወሩን ጨመረ ማለት ነው ጅብ ሮማንስ ሴክሲ ሲያረግ ከ40 ደቂቃ በላይ እዛ ላይ ረገጠ ማለት በቃ ስለሚያውቅ ነው እዛ ጋር ይረገጣል ሊያስቸግር ይችላል የማይዱዋ ያረጋልህ ነው በቃ ያብዛልህ ነው ያለክ እሺ ቅድም በጆሮ እና ሲረግጥ ስትሸማቀቅ ያያየው ነበር እንደገና በጣም በሁለተኛው እግሩ ሊጫነ ሲል ዘለው አወረድከው እንዴ ጆሮ ደግሞ ያው ቀጥታ ወደ ጆሮ ሄደው እዛ ጋር ያየው ነገር ስላለ ነው ሊዘይር ነው ወይም ደግሞ እኔ እኮ ጆሮ እንዳያነሳ የሆነ ነገር እየነገረ ነው በቃ ባሰማው ለወደፊት ሀፍት ወይም ደግሞ መልካም ነገር እንደምታገኝ በጆሮ አውርቶላል ማለት መልካም ነገር ነው በጣም አውርቶላል በቃ እና የሐረር ጅብ ደግሞ ይግባባል ከሰው ጋር በቋንቋ ወቶ ፉኛሙሬ ጉረጭሬ አዝዴም ጋር በራሪ ወቶ ደረቤ መዶቤ ኦትባ ኢሊሊ ደረቤ ፌናን ፍርከናን አዝዴም ጋር ጅልቦ ይፈባስ ወጥቷ ባየ እዚህ ነው የማይበሉበት ምክንያት አሁን ከሺህ ዓመት በፊት ሐረር ውስጥ ማለት ጅብን ያበላሉ ማለት ነው አሁን ሐረር ግንቡን አይተህ ከሆነ 5 በር አለው ከ5 በር ደግሞ ትንሽ በሮች አሉ እነዛ ወራቤ በር ይባላል ጅብ የሚገባበትና የሚወጣበት ማለት ነው እና 12 ሰዓት ይዘጋል 12 ሰዓት ይከፈታል ጅቦች ግን በዛ ውስጥ ይገቡና ጆጎል ውስጥ ያለውን ነገር ይበላሉ እዛ ውስጥ ሰው ፍየልም ካረደ ምንም ካለ የሚገባቸውን መንገድ ላይ ቁጭ ያደርግላቸዋል ኦኬ ሰው ነው ያስለመደ እና ከሺህ ዓመትም በፊት ጅብን የማቅረብና የማብላት በሐረሪ ባህል ያለ ነው ኦኬ ስለዚህ ጅብም ደግሞ በቃ ያን ስላለ ምንም በቃ ሌላ አያድንም አይተናኮልም ሰው በሚሰጠው ብቻ ነው ማለት በሚሰጠው ብቻ ይኖራል አያድንም ለምሳሌ አሁን ቀን የሚውለው ገበሬዎች ያሉበት ቦታ ነው የሚውለው እዛ ቦታ ላይ ፍየል ይሰማራል ከብት ይሰማራል ብዙ ነገር ይሰማራል እነዛ ነገሮች ስላሉ ወጥቼ ልብላ ልተናኮል ብሎ እንኳን አይተናኮልም ኦኬ ወጥቶም አይነካም ማለት ነው ቀኑን ለሰው ትቷል ማታውን ለራሱ ይጠቀምበታል ያረጅ ሰው ሁሌ ማለ ብሎ ስለሚያስብ በቃ ቀኑን ለሰው ትቷል ማለት ነው ሲዋለዱ ምናምን ይሄን ነገር እየተወራረሱት መጡ ማለት ነው እየተወራረሱ በቃ ልክ ከወለዱ በኋላ ያጅብ መሮጥ ማምለጥ በሚጀምርበት ሰዓት ከእናቱ ጋር ይመጣል እዚህ አብሯት ይመጣል እናቱ የምታረገውን ነው የሚያየው በዛው ይለምዳል ማለት ነው ስለዚህ ያለ እነሱ ግሩፕ ሌሎች እዚህ አይመጡም በቃ ስም ያሉት ብቻ ነው እዚህ ከሌላ ሰፈር ሁሉም ሐረር ላይ ያለው በሙሉ ለማዳ ነው አይመጣም እዚህ ሁሉም ሐረር ላይ ያለው እንደው እዚህ አይመጣም እዚህ ይሄ አንድ ፋሚሊ ናቸው ያለ እነሱ ፋሚሊ ሌላ አይቀላቀልም ለምን ከሌላ ሰፈር መጥቶ እዚህ ጋር የሆነ ሰው ነክቶ ወይስ የሰው ንብረት ከነኩ ሰው ጅብ ይላል አይደለም ጅብ አይታወቅማ ስለዚህ የኛ ስም ያበላሻል ብሎ ያባራሉ እዚሁ ነው የሚዋለዱት ራሳቸው ነው የሚኖሩት እዚሁ ነው የሚዋለዱት ጫካ ቤታቸው የራሳቸው ቤት አለው
3 ኪሎ ሜትር ነው። ማን ነበር ስሙ ይሄኛው? ጅርጅራ ይባላል። ጅርጅራ አባጀ ጅርጅራ ያበላል ይበላል አይበላም። አትበላ ጅርጅራ ና ዝም ብሎ ይቾክል ማለት ነው። ሆኮላ ጠግቧል። ሻወር ወስዶ ይመጣል። ውሃ ጠጥቶ የማብላት እዚህ አሁን እስከ 100 ጅብ ይመጣል። እዚህ አካባቢ ብቻ እዚህ ቦታ ላይ ያው እስከ 100 ጅብ ይመጣል። አሁን እስከ 4 ሰዓት እዚህ ጋር ስራ አለ። እስከ 4 ሰዓት ሰዓቱ በሄደ ቁጥር እየበዙ እየጨመሩ ነው የሚሉት። ልክ ስራ ሲያልቅ ደግሞ ለሁሉም የሚያጠገብ ምግብ ስለሚሰጣቸው ሰዓቷን ያውቃሉ። ከየት ነው የሚመጣላቸው? ማን ነው የሚያዘጋጅላቸው? ከሱግያ ቤት ነው ተገዝቶ ነው የሚመጣው። ተገዝቶ ነው? አዎ መጋላ ጉዶ ስጋ ሱግያ ቤት አለ። ከዛ ከየቦታው ተገዝቶ ይመጣል። ማታ ደግሞ በሆነ ነገር ይመጣላቸዋል እና እስከሚጠግቡ ይበላሉ። ምግብ አያጡም። በጣም እና ጅብ ሆዳም ነው የሚባለው ደግሞ ውሸት ነው። ይሄው አሁን ተኝተዋል። ኮሩብኝ እኮ እንዳውም ይኳል መጣሉ። አዎ አላየም? ቅድም ጮማውን ስትለው ደም ግፊት ስኳር ምናምን አለብኝ ስጋውን ቀይር ስትለው በአፏ ወስዳ እኮ ጥላው ሌላ ነገር ሲቀይርላት ወስዳ በላች። እና ኦኮላውን ጮማ አትበላም። ኦኮላ ማለት ኦኮላ አንድ እግሯ ኦኬ አንድ እግሯ ስለዚህ ኦኮላ ብለን ስም አወጣንላት። ኦኬ እና ኦኮላውን ጮማ አትበላም። በቃ ሁሌ አትበላም። ጮማ አትወድም። ቀይ ስጋ ነው እና የሆነ በቃ እግር ላይ ያለ ነገር ነው የምትበላው። አይታታል። አሁን እንደውም ጠግባ ተኝታለች። ተኝተዋል እኮ። ስለዚህ ስለ ጅብ የሚወራው ነገር ሁሉ አፈ ታሪክ ነው፣ ውሸት ነው። ይገርማል። አታይም? እዛ ጋር የተኛኙት ሁሉ በቃ ይሄን ይመስላል። አመሰግናለሁ። እናንተም በአካባቢያችሁ ጅብ ካለ ለማለት ሞክሩ። ይለምዳሉ። ጅብ ለሰው ልጅ ነው። ካበላው እንኳን አብልታ አንድ ቀን የምታበላውን ብታቋርጥበት ጠላት ይሆንባል። አንድ ነገር ነው የሚፈልገው። ሁል ጊዜ ያን ነገር ይፈልጋል የሰው ልጅ። ጅብ ግን ለሚያበላው ሰው ታማኝ ነው። የሐረር ጅብ ማለት ነው። የሐረር ጅብ ነው። ሰግራለሁ። ቴንክ ዩ። ማን ልበል ግን ስሜ? በምርቃና አስለፈለፍከኝ ዛሬ። ጀማል ታፈሰ እባላለሁ። አመሰግናለሁ። ጅብ ሮማንስ ሴክሲ ሲያደርግ ከ40 ደቂቃ በላይ ኦቶ ደረቤ መዶቤ ኦቱጋ ኢሊሊ ዝም ከበላኝም እንግዲህ አላህ አለብሽ። ትንሽ ዝቅ በል። ግማሽ አካል የለችም።